ያለነው በታሪካዊቷ ፒያሳ ላይ ነን። ከቴዎድሮስ አደባባይ በቅርብ ርቀት እንገኛለን። ከፍሬንድሺፕ ፓርክ ደግሞ በጣም ፊት ለፊት እንገኛለን። አሁን የሪያሊቲ ሪል ስቴት 14ኛ ፕሮጀክቱ ፓላስ ቪው ፕሮጀክት ላይ ነን ያለነው። ሪያሊቲ ሪል ስቴት በሪል ስቴት ዘርፉ ወደ 10 ዓመት ጊዜ ውስጥ አሳልፏል። 10 ዓመቱን እያከበርን እንገኛለን። በ10 ዓመት ጊዜ ውስጥ 9 ፕሮጀክቶችን ከተባለው ጊዜ ቀድመን አስረክበናል። እነዛ ፕሮጀክቶች የሚገኙት በቦሌ እና በሳር ቤት ይገኛሉ። ቦሌ አትላስ፣ ቦሌ ብራስ 22 እነዚህ ፕሮጀክቶች ከዚህ በፊት ጥንቅቅ አድርገን አስረክበናል። አሁን 10 ዓመታችንን እያከበርን እንገኛለን። ሪያሊቲ ሪል ስቴት ከሌላው ሪል ስቴት ለየት የሚያደርገው ነገር የቤቶቹ ጥራትና በጊዜ ለደንበኞቹ ዴሊቨር ማድረጉ ነው። የሚገነባቸው ፕሮጀክቶች ደግሞ መሀል ከተማ በመገኘታቸው ለማከራየትም ሆነ ለኢንቨስትመንትም ለመኖሪያም በጣም ተስማሚና ምቹ ያደርገዋል። የሪያሊቲ ሪል ስቴት 14ኛ ፕሮጀክት የሆነው በአይነቱ በጣም አጓጊና ለየት ያለ ፕሮጀክት ስለሆነው ፓላስ ቪው ፕሮጀክት የተወሰነ ነገር እላችኋለሁ። የምታዩት ሳይት ከተጀመረ 4 ወር ሆኖታል። 4 ወር ሙሉ ሽያጭ ሳይጀመር በድርጅቱ ሙሉ አቅም የኤክስካቬሽን እና የሾሪንግ ስራዎችን ሰርተን ጨርሰናል። በልዩ ፕሮግራም አሁን ኦፊሻሊ ሽያጭ ጀምረናል። ህንፃው አጠቃላይ 4 ቤዝመንቶች ይኖሩታል። ወደ ላይ ደግሞ G+19 እና ቴራስ ይኖረዋል ማለት ነው። ቅይጥ አፓርትመንት ወይም ሚክስድ አፓርትመንት ነው። ስለዚህ ከግራውንድ እስከ 3ኛ ፎቅ ድረስ የንግድ ሱቆችን ከ4ኛ እስከ 19ኛ ደግሞ ዘመናዊ የሆኑ ቤቶችን ማግኘት ይቻላል። ይሄ በአይነቱ በጣም ልዩ የሆነው ፕሮጀክት እስከዛሬ ሪያሊቲ ሪል ስቴት ሰርቶት ከሚያውቀው በጣም ይለያል። አንደኛ በጣም ግዙፍ ነው። እንደምታዩት 4000 ካሬ ሜትር ላይ ነው ያረፈ ያለው። በስሩ ወደ 400 ፓርኪንግ መያዝ የሚችል ቤዝመንት ይኖረዋል ማለት ነው። በጣም ሌክዠሪ አፓርትመንት ነው። ወደ ፍሬንድሺፕ ፓርክ፣ ወደ ቴዎድሮስ አደባባይ፣ አድዋ ሙዚየም ኦልሞስት በሁሉም አቅጣጫ ማለት ይቻላል የፒያሳን በደንብ ቪው ማግኘት የምትችሉበት ሳይት ነው ማለት ነው፣ ህንፃ ነው ማለት ነው እየገነባን ያለ ነው። ስለዚህ ዘመናዊ መገልገያዎች በደንብ ይኖሩታል። በውስጡ ጂምናዚየም፣ ስፓ፣ የልጆች ዴይ ኬር፣ የግሪን ስፔሶች፣ የፕሮግራም አዳራሽ፣ ሎቢ፣ ሪሴፕሽን ይሄንን ሁሉንም ያካትታል። ስለዚህ በጣም ዲዛይን ላይ ብዙ ጊዜ ነው የወሰድነው እዚህ ፕሮጀክት ላይ። ሁሉም ቤቶች በሚባሉ ደረጃ የላይት እና የቬንቲሌሽን እንዲኖራቸው ተደርጎ ነው የተሰሩት ዲዛይናቸው ላይ። የሱቅ አማራጮችን ከ28 ካሬ ጀምሮ ማግኘት ይቻላል። የቤት አማራጮችን ደግሞ ከባለ 2 መኝታ እና ባለ 3 መኝታ ቤቶችን ከ127 ካሬ ጀምሮ ማግኘት እንችላለን። እንዳልኳችሁ ቅድም በቅርቡ ነው በልዩ ፕሮግራም ሽያጭ የጀመርነው። አሁን የማስታወቂያ ዋጋ ላይ ነን። በማስታወቂያ ዋጋ ነው እየሸጥን ያለነው። በካሬ ከ90,270 ብር ጀምሮ ለውስን ቤቶች ብቻ ሽያጭ ጀምረናል። አሁን ቅድመ ክፍያቸው ከ15% ጀምሮ እንደያከፋፈላቸው ደግሞ እስከ 30% የሚደርስ ልዩ ቅናሽ ላይ ነን ማለት ነው። ስለዚህ እዚህ ፕሮጀክት ላይ በጣም ሌላ ለየት የሚያደርገው ነገር ምንድነው? ግሪን ስፔስን በደንብ ተጠቅመነዋል። ኦልሞስት ብዙ ስፔስ ይኖረዋል፣ የግሪነሪ ስፔስ ይኖረዋል ማለት ነው። ስለዚህ ለፒያሳ በጣም የሚመጥንና አዲስ የሆነ ነገር ነው ይዘን እየመጣን ያለ ነው። በረጅም ጊዜ ምቹ አከፋፈል የቤትና የሱቅ ባለቤት መሆን ይችላሉ። እንዳልኳችሁ ቅድም ሪያሊቲ ሪል ስቴት ከዚህ በፊት በታሪኩ ከሰራው በጣም ትልቁ ፕሮጀክት ነው። በጣም አጓጊ ፕሮጀክት ነው። ቃል እንግዲህ ፕሮጀክቱ ሲያልቅ የፒያሳ አዲሱ አድራሻ ወይም ደግሞ እንደ ላንድማርክ መሆን የሚችል ፕሮጀክት ነው ፓላስ ቪው ፕሮጀክት። እንግዲህ እንደምታዩት አሁን ጥሩ የስራ እንቅስቃሴ ላይ ነው ያለነው። ስለዚህ እዚህ ላይ ኢንቨስት ለማድረግ ለመኖሪያም ሆነ ለመነገድ በጣም
አሪፍ የሚባል ቦታ ላይ ነን ያለነው። ታች በምናስቀምጠው ስልክ ስለ ፒያሳም ሆነ ከዚህ ቀደም ስላያችኋቸው ሳይቶች ሙሉ መረጃ ማግኘት ትችላላችሁ። ሪያሊቲ ሪል ስቴት ብላችሁ ደውሉልን። እናመሰግናለን።